የእነዚህን ሁለት ወጣቶች ሞት ፖሊሶችን አስደነገጣቸው። በምን እንደሞቱ እንቆቅልሽ ሊፈቱት አልቻሉ። ለምን እንደሆነ ታሪኩን ልንገራችሁ። ትሬሲ፣ ሩቢ እና አርኖልድ ይባላሉ። አዲስ ዓመት እየደረሰ ስለሆነ ዝግጅት ተዘጋጅቶ ነበር። ሄደው ይዝናናሉ፣ መጠጣት ጀመሩ፣ እያሉ መደነስ። ሌሊቱን ሙሉ ሲዝናኑ ካመሹ በኋላ መሄድ እንዳለባቸው ተስማምተው ሲዝናኑበት ከነበረበት ቤት ወጥተው መኪና ውስጥ ገብተው ሄዱ። ሶስቱም ሰክረዋል። አርኖልድ መኪናውን እያወዛወዘ ይነዳዋል። ትሬሲ ምንም ብትሰክርም ይታወቃት ስለነበረ ተሳቃለች። ትሬሲ የሩቢ አጎት ልጅ ነች። አርኖልድ ደግሞ የሩቢ ፍቅረኛ ነው። አርኖልድ መታጠፊያው ጋር ሲደርስ መኪናውን ለማዞር መሪውን ሲጠመዝዘው የበረዶ ወቅት ስለነበረ አስፋልቱ ላይ የነበረው መንሸራተት በረዶ መኪናውን አንሸራቶት መኪናውን ገለባብጦ ባናቱ አቆሙ። ትሬሲ ሁሉም ነገር ቀስ ብሎ ነው የሚታያት። ብዥ እያለባት ወደ ሹፌሩ መቀመጫ ስታይ አርኖልድ የለም። መልሳ ዞር ብላ ሩቢን ስታያት ሩቢ እየተንፏቀቀች በሹፌሩ በኩል ትንሽ በተከፈተው በር ሾልካ ወጣች። እሷም መውጣት እንዳለባት ተሰማት። ካለችበት የጀርባ መቀመጫ የመኪናውን በር ተንፏቃ የሹፌሩ በር መውጫ ጋር ደርሳ ሾልካ ልትወጣ ስትል በሩ በኃይል ተወርብሮ ፊቷ ላይ ተዘጋባት። ደነገጠች። በመስኮት በኩል ልታይ ስትሞክር ስብርብር ያለው መስኮት ሊያሳያት አልቻለም። ለመክፈት መሞከር ጀመረች። ነገር ግን በሩ አልተከፈተላትም ነበር። ከሰዓታት በኋላ ሞተረኛ በመንገዱ በኩል ሲያልፍ የተገለበጠው መኪና አየው። ሮጦ ወደ መኪናው ሄዶ ውስጡ ሰው እንዳለ ለማየት እየሞከረ ለፖሊስ ደወለ። ፖሊሶቹ አጋዥ ኃይል አምጥተው ትሬሲ ከተገለበጠው መኪና ውስጥ አስወጧት። ከትንሽ ጭረት ውጪ ምንም አይነት ጉዳት አልደረሰባትም ነበር። ፖሊሶቹ ትሬሲን ምን እንደተፈጠረ ጠየቋት። እሷም አብሯት ሰው እንደነበረና የተፈጠረውን ነገር እንዳለ ነገረቻቸው። ግራ ተጋቡ። ትሬሲ ልትወጣ ስትል ለምን በሩን ዘጉባት? ጉዳት ደርሶባቸው ከሆነ ብለው አካባቢው ላይ ተጨማሪ ፖሊስ አሰማርተው መፈለግ ጀመሩ። ምንም ነገር የለም። ለ3 ሳምንት ያክል ቤተሰቦቻቸውም ሆነ የሚያውቁት ሰው ጋር አልመጡም ነበር። ነገር ግን ፖሊሶቹ የጠፉ ሰዎች ብለው ጋዜጣ ላይ አስወጥቷቸው ስለነበረ ሰዎች ሪፖርት ማድረግ ጀመሩ። የሆነ ጊዜ የሆነች ሴት ወደ ፖሊስ ጣቢያ መጣ አርኖልድን አዲስ ዓመት ዋዜማ መዝናኛ ቦታ ላይ እንዳየችው ሪፖርት አደረገች። ፖሊሶቹ እውነቷን መሆኑን ለማረጋገጥ እውነቷን መሆኑና አለመሆኑን በልብ ምቷ መሰረት የሚያረጋግጠውን ማሽን አምጥተው ፈተኗት። አለፈች። ማሽኑ እውነቷን እንደሆነ አረጋገጠላቸው። ከአርኖልድ ጋርም ታይቷል የተባሉትን ሰዎች አምጥተው ሲጠይቋቸው እኛ ከሱ ጋር አልነበርም ብለው ሸመጠጡ። እነሱንም በማሽኑ ሲፈትኗቸው ማሽኑ ውሸታቸው እንደሆነ አረጋገጠላቸው። ፖሊሶቹ ግራ ተጋቡ። ስለ አርኖልድ መታ ሪፖርት ያደረገችው ሴት ሲዝናና ነው ያየሁት፣ ምንም የጭንቀት ምልክት ፊቱ ላይ አልታየም ብላለች። ከሷና ከአንዳንድ ከተማ ውስጥ አይተነዋል ከሚል ሪፖርት ውጪ ምንም አይነት መረጃ ሊያገኙ አልቻሉ። ሩቢና አርኖልድ ሳይገኙ 3 ወር ሞላቸው። የበረዶ ወቅቱም አልፎ በጋ ገባ። የሆነ ሰውዬ እየነዳ አደጋው ከተከሰተበት ራቅ ብሎ ካለው ሐይቅ ጋር ሲደርስ የሆነ ነገር ተንሳፎ ያያል። ምን እንደሆነ ለማረጋገጥ ከመኪናው ወርዶ ሲመለከት ተንሳፎ የነበረው ሬሳ ነበር። ቶሎ ብሎ ለፖሊስ ደወለ። ፖሊሶቹ መጥተው ሬሳውን ሲያዩት ሩቢ ነበረች። እዛው አካባቢ የአርኖልድ ሬሳ ተገኘ። ሩቢ ሰውነቷ በስብሷል። የአርኖልድ ግን 3 ወር የቆየ ሬሳ አይመስልም። ፖሊሶቹ ግራ መጋባት ጀመሩ። አሁን የተገኙበት ቦታ ላይ ለብዙ ቀናቶች ሲፈልጓቸው የነበሩበት ቦታ ነው። የአርኖልድን ኪስ ሲፈትሹ 3 ቁልፍ አገኙ። 1 የመኪናና 2 የቤት ቁልፎች ነበሩ። እሱ ከሚኖርበት ቤትና መኪና ጋር አይመሳሰሉም ነበር። ፖሊሶቹን የሚያጠራጥር ነገር ነው። ከቦታው ላይ በደንብ ሲፈልጉ የሩቢን የተቆረጠ ጸጉር አገኙ። ወራት የቆየ አይመስልም፣ ንጹህ ነበር። ፖሊሶቹ አርኖልድና ሩቢን ወደ ሬሳ መመርመሪያ ክፍል ይዘዋቸው ሄደው አስገቧቸው። ሲመረመሩ ሐይቅ ውስጥ ሰምጠው እንደሆነ የሞቱት ውጤቱ አሳያቸው። ፖሊሶቹ ግን አላመኑም። ሰው እንደገደላቸው ነው እያሰቡ ያሉት። ኤፍቢአይ ኬዙን ለማጣራት ሞከረ። ነገር ግን መረጃዎቹ የሚያሳዩት እዛው በዛው ነበር። ምንም አይነት ለየት ያለ መረጃ ስላጡ ተውት። ኬዙ ከተጀመረበት ከ1993 ጀምሮ እስካሁን ካለንበት ዓመት ድረስ የማይፈታ እንቆቅልሽ ታሪክ ሆኖ ተቀምጧል። ምን የተፈጠረባችሁ ይመስላችኋል? ምንስ የገደላችሁ ይመስላችኋል? እስቲ ኮሜንት ላይ ንገሩኝ።